የሳይቱን ባለ ግርማ ሞገስ ለሽያጭ ይዘንላችሁ ቀርበናል። ቪዲዮን ተከታተሉ። ለመኖሪያ ምቹ የሆነ ለትራንስፖርት ቅርብ የሆነ ለመስቀለኛና ለዮሐንስ ቤተክርስቲያን በጣም ቅርብ ርቀት የሚገኝ ምቹ የሆነ ቦታ ላይ ለሽያጭ ይዘንላችሁ ቀርበናል። ቪዲዮን እስከ መጨረሻ ተከታተሉ። በጣም የሚያምር ቤት ነው። ገመቺስ የተባለን ቤት ነው ዛሬ ይዘንላችሁ የመጣ ነው። ተከታተሉ። ቤቱ የሚገኘው ኮዬ ፈጬ ፕሮጀክት 12 አቢሲኒያ ባንክ ላይ ነው። ማስተር ቤድሩሙ እንደምትመለከቱት በጣም ሰፋ ለቀቅ ያለ ቁምሳጥን የተገጠመለት በጣም የሚያምር ቁምሳጥን የተገጠመለት እያንዳንዱን ክፍል የሚያሳያችሁ ይሆናል። ይሄ ደግሞ ሁለተኛ መኝታ ቤት ነው። ሁለተኛ መኝታ ቤቱን በመጠኑ ከማስተር ቤድሩሙ አነስ የሚል ሲሆን እሱም ቁምሳጥን የተገጠመለት። ወደ ኪችንም ሲንገባ ኪችኑ እንደምትመለከቱት ኪችን ካቢኔት የተገጠመለት በግራና በቀኝ በጣም የሚያምር ቤት ነው ይዤላችሁ የመጣሁት። ይሄ ቤት የሚገኘው ሶስተኛ ወለል ላይ ነው በኮዬ ፈጬ ፕሮጀክት 12 አቢሲኒያ ባንክ ላይ። አሁን ደግሞ ወደ ሻወር ቤቱ ገብቻ ያሳያቸዋለሁ። ሻወር ቤቱም ይህንን ይመስላል። በጣም የሚያምር ስራ የተሰራ ቤት ነው። ሳሎኑም እንደዚህ ሰፋ ለቀቅ ያለ ቤት። ደውሉልን።